አንቺ ነጃ አስደውል ደስ ያለኝ ለዚህ ይመስለኛል። ቆይ ተጨቅጭቀን ምንድነው ያገባን ታዲያ? እሺ በቃ እሺ አልሐምዱሊላህ ምስጋና ላንተ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንደምን አላችሁ? እኛ አለን አልሐምዱሊላህ። ዛሬ አሪፍ ቀን ነው። እንደምታዩት በጣም የሚያምር ቀን ነው። እኔም ስራ የለኝም፣ ያው ዛሬ ቤት ነው የዋልኩኝ እና አሪፍ ሀሳብ ይዤ መጥቻለሁ ዛሬ ማለት ነው። ባለፈው ምን እንዳደረገችኝ ያው እናንተ ሁላችሁም ታውቃላችሁ። አቃጥለኝ እንዴት እንደደነገጥኩ ሲሪየስሊ ያኔ ማለት ነው። እና ዛሬ ለምንድን ነው ማልከፍለው ብዬ የሆነ ሀሳብ መጣልኝ። ቡና እንጠጣ ብላ ቁጭ ብለን ቡና እየጠጣን ልክ ስልክ እንደማያወራው ሰው ወጥቼ ነበረ እና ሌላ ጊዜ ስልክ ሳወራ እሷ ጋር ሆኜ ነው የማወራው። ዛሬ ግን ወጣውኝ፣ ስልክ ለማውራት ወጣውኝ እና እንደምትጠይቀኝ እርግጠኛ ነኝ። ከማን ጋር ነው የምታወራ ትለኛለች። ዛሬ እሷን ለማቃጠል ቆርጬ ተነስቻለሁ። ሀሳቡ ምን መሰላችሁ? ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ፀሐይ ስላለ ነው እዚህ እንትን ያልኩት እና ሀሳቡ ምን መሰላችሁ? እኔ የድሮ ፍቅረኛዬ ይቅር በለኝ እንግዲህ የድሮ ፍቅረኛዬ ደውላልኝ፣ የድሮ ጓደኛዬ ደውላልኝ ከሷ ጋር ነበረ እያወራኝ የነበረው። እንዴት ደስ እንዳለኝ እላታለሁ። በቃ ዛሬ እንዴት ደስ እንዳለኝ እንደ ዛሬ እንደውም ደስ ብሎኝ አያውቅም እላታለሁ። ስለዚህ አሁን ምን እንደምታስብ ምን እንደምትል አብረን እናያለን። ቪዲዮውን እስከ መጨረሻ እዩ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ኮሜንት ስርም የእናንተን ሀሳብ ያው እናነበዋለን። ጻፍ አድርጉ እላችኋለሁ። እንወዳችኋለን። እናንተ ደግሞ ቪዲዮውን እስከ መጨረሻ እዩ። እንግዲህ ምን እንደምትል እናያለን። ሻሽ ምናምን ለብሰዋለች። ምክንያቱም ያው ቡና ስጠጣ እሷ ፏ ብላ ነው ሁሌ ቡና የምታፈለውና እኔ ይህን አጋጣሚ መጠቀም አለብኝ። እንግዲህ ተከታተሉኝ። አሁን ወደ ቤት እንገባለን ማለት ነው። ተከታተሉኝ እሺ። አቤት የዛሬ ቀን ቡን ስቴዲየም ታሞ ምንድነው ይሄን ያህል በስልክ ለማውራት ቡና ጥለት ሄዳለ እንዴ? ምን ታረጋለሽ? አንዳንዴ እኮ እሱ የሚያወጣው ነገር አቤት አይ የሰው ልጅ ግን እና ቡና ጥለ ነው እንዴ ውጭ የምትወጣው? የፈለገ ነገር ቢሆን ሰው ማለት ነው ይቆያል እንጂ ደግሞ ምን በህይወት ካለው የትም ይሁን ይገናኛል የሚሉት ለካ እውነት ነው። ማን ነው ደግሞ ደውሎ? ማን ደወለለ? ማን በደወለ ብታቂ? ማን ደወለለ? ግን ማለት ነው በህይወቴ እንደ ዛሬ ደስ ብሎኝ አያውቅም። አይደለም ማን ደውሎልህ ነው እንደዚህ ደስ ያለክ? ማን ደውሎልህ ነው እንደዚህ ደስ ያለክ? አንቺ ማንም ይደውል ደስ ብሎኛል፣ በጣም ደስ አረ እንኳን ደስ አለ። ደስ ስላለ ደስ ነው የሚለኝ እንዴ? በቃ እንኳን ደስ አለ። ገርሟል ታጤን ሲል የሰው ነገር ህይወት እንግዲህ ምን ታረጋለሽ? አንዱም ወደዚህ ትመራዋለች፣ አንዱም ወደዛ ትመራዋለች። ግን ዞሮ አንድ ቀን ታገናኘዋለች። ቆይ ምንድነው? በዛም ይምጣ በዚህ ይምጣ በዛ፣ ዞሮ የሰው ልጅ በህይወት ካለ ይገናኛል ማለት። የተጠፋፋችሁ ሰው ነበረ፣ የተጠፋፋ ዘመድ እንደዛ ነገር አለ እንደ ፊት ያልፈከመው የጠፋብህ ዘመድ አለ ላይ ደስታ አይታይም። የጠፋብህ ዘመድ አለ ግራ ለምን ታከፈ? ዘመድ ከዘመድም በላይ ነው እንጂ ከዘመድም በላይ ዋው! አረ እሺ ግራና አጋባቴ በረኔ ምን ልበለ? ደስ ሲል ምንድነው ደስ ሲል ለምን ሰስፔንስ የምታረገኝ? እኔ እኮ ማለት ነው እውነቴን ነው የምልሽ፣ የሰው ልጅ ይገናኛል። በቃ የሰው ልጅ እንደሚገናኝ ዛሬ አረጋገጥኩ። እሺ የጠፋብህ ጓደኛ አለ? በጣም ለዛም በጣም እጅግ የምንዋደድ ጓደኛማሞች። እሺ አሁን የት ነው? ምርጥ ሂስትሪ ያለን ጓደኛማሞች። አሁን የት ነው? ታሪካችን የሚመሳሰል
ቴስቲ ብቻ ደስ ብሎኛል። በቃ እንኳን ደስ አለሽ። ቡናውን ጠጣ እንዴ ካልነገርክ ነው ታደምን ነው። ኧረ ነግሬሻለሁ። እና ምን ነው ተካብደው እና አዳጎት። ኧረ ነግሬሽ አንቺም እንደኔ እንደምትደሰቺ ተስፋ አለኝ። ስትነግረኝ ነው እንደው እኔ ደስታ ያንቺ ደስታ አይደል እንዴ? ፍርቅቅ ያደረገ ነገር እኮ ነው። እኔ ግራ ይገባል። አቤት ማን ቢደውል ጥሩ ነው? እሺ ኧረ በፈጠረ ጋር አትጫወትብኝ። አጃይ በቃ ወይኔ ሲቤ የድሮ ጓደኛዬን ታውቃታለሽ? አልገባኝም። ጓደኛዬ ወይስ ጓደኛዬ? ጓደኛ ያቺ ማለት ሴት በፊት አብረን የነበርን ልጅቷን አታውቃትም? ከአንቺ በፊት አብረን የነበርን ልጅቷ የቷለች ደግሞ የቷለች ትላለች እንዴ? በቃ አታውቃትም ማለት ነው። አታውቃትም ማለት ነው። አልነገርኩሽም እንዴ? ለካ የሰው ልጅ መገናኛው አልገባኝም። አይደለም ማለት እንደዚህ ፍንድቅድቅ ያልከው ለአንተ ሴት ልጅ ስለደወለችልህ ነው? ምን ሴት ልጅ ብቻ በጣም ነበር እኮ የምንዋደደው። ማለት የአካባቢ ሰው ሁሉ እኔና እሷ የምንለያይ ሰዎች አልመስልንም ነበር። አቤት ፍቅራችን፣ አቤት ስንግባባ ሌላቴው ሰው ማለት ነው። ሰው እንኳን መጥቶ እኔን የሆነ ነገር ካለኝ እሷ ያኔ በቃ ታጠመጠበችበት ልትገለው ማለት ነው። አንድ ቀን አንድ ሰው አቤት ፍቅራችን የነበረው እና አሁን ምን ይሁን ብለህ ነው እንደዚህ የምትለኝ? ደስ ብሎኝ ማለት አለ አይደል? ደስ ይላል እኮ እንደዚህ አይነት ሰው ቆይቶ ከስንት ጊዜ በኋላ እና እኔ ምን አገባኝ? በቃ አይበቃም? ቡናውን ትጠጣለህ? እየጠጣው ነው። ቡናውንማ እየጠጣው ነው ዛሬ። ቆይ ለምንድን ነው እኔ ጋር ቁጭ ብለህ ይሄን ያህል ማካበድ ያስፈለገ? ለምንድን ነው? አይ ማለቴ በቃ ደስ ስላለኝ ነው። ደስታዬ እኮ ደስታሽ ነው አይደል? አንቺ ደስ አላለሽ? እኔን ደስ ስላለኝ ደስ ማለት አለብሽ አይደል? ያንቺም ደስታ የኔም ደስታ፣ የኔ ደስታ ያንቺ ደስታ አይደል? እና ሴት ስለደወለችልና እንደዚህ ግልፍጥ ስላልኩኝ አረ ሴት ብቻ አይደለችም እንዴ ጓደኛዬ ናት። እና በቃ ቃሉን አደጋግምብኛ። እኔ ምን አገባኝ? ጓደኛ ሆነች ምን ሆነች? ምን አገባኝ? ታዲያ አስቆጣሽ ታዲያ? ያለ ፌስትሪ መሰለኝ እንዴ የምታካብድብኝ? እንዴ ሂስትሪ እኮ መቀመጥ ያለበት ነገር ነው እንዴ። ይሄ እኮ ትልቅ ነገር ነው። ስንት ነገር አብረን ያሳለፍን ሰው እና ምን ሆኜ ነው የምትለኝ? ቆይ ምን ላድርግልህ ማለት በቃ ደስ ለምንድን ነው የደወለችልህ? ማሲ ብልብልት ለምንድን ነው ማለት ሰላም ልትለኝ ነው? ሌላ ምንድን ነው? በቃ አለቀ። ሰላም አለች አይደል? ደወለችልህ። በቃ አልረቀ ስልኳን ከእንግዲህ ብሎክ ታደርጋለህ። ከተማ ጨረስክ እኮ። ብሎክ? አይ ትደውልላታለህ። የምን ብሎክ ነው ደግሞ? ታክሽ ብሎክ ትላለች እንዴ? እንኳን እሷ አይኔ ድምጿ ራሱ ሰማ እኮ። አቤት ሲያምር! አቤት ልክ እንደ ወፍ ድምጽ እኮ ነው። ቀስ ብለው ውስጥ የሚገባው ሲንጋው በቃ ማለት ዳደስ ነው። እንት ምን ሆነሻል? ምን አገባ? እኔ ፈለኩት መሆን ይችላል። በቃ ይበቃል እኮ አለቀ። እኔ ነኝ አይደል እዚህ ጋር ቁጭ ብዬ ቡና እያፈላሁ ያለሁት። ምንድነው የሚያስገለፍጥ? እና ምን ችግር አለው? ደስ ስላለኝ ነው። እኔ ደስታዬን መግለጽ አልችልም እንዴ? ደስ ስላለኝ ነው። ቆይ ብርቅ ነው እንዴ ሰው ላንተ መደወል? ለኔ ብርቅ ነው እንዳልኩሽ። ያው በጣም ብዙ ጥሩ ጊዜዎች ስላሳለፍን አብረን በቃ ደስ አለኝ ማለት የእሷን ሰማ በቃ አለ አይደል? አቤት እኔ የምልሽ ግን ምንድን ነው እንደዚህ ማለት አንቺ እንደዚህ አይነት ነገር አጋጥሞሽ ያውቃል? ቆይ እኔ ምን ሆኜ ነው የምትለኝ? ምን ላድርግልህ? ምንድን ነው ያለች? ቆይ ምንድን ነው ያለች? እሷማ ምን ትለኛለች? የድሮን ነገር እያነሳን እየሳቅን እየተሳሳቅን ከዛ በቃ እያወራን ማለት አለ አይደል? የድሮን ነገር ስታነሽ እኮ እንትኑ ትገባለሽ። አቤት ደስ ሲል አቤት እኔ ማለት ነው ይሄ ስልኩ ባይቋረጥ እያልኩኝ ስልኩ አይቋረጥም መሰለሽ። ሲያስጠላ የሚያስጠላ ስልክ ደግሞ ኔትወርኩን አሪፍ አድርጎ አሰሩ። የፍቅር መቀስ
እስቲ ቡናውን ጨምርልኝ። ጨምሪ ቡና። ኧረ እንዴ ሚስትዮ ቆንጂት ደግሞ ምን ሆነሽ ነው? ቡና ጨምር ያለልኝ ቡና እየጨመርኩ እኮ ግን አይገርምም? ኧረ ሱካሩ ይበቃል። አይገርምም ግን ስሚ አይገርምም? ይገርማል እኮ እኔም እኮ የገረመኝ እሱ ነው። ማለት ያኔ ማለት ነው እኔና አንቺ ስንገናኝ እኔ በቃ መቼም አላገኛትም ብዬ ነበር። ለካ እሷ በህይወት ያላት ነው። አይ የዛሬ ደስታ እንደ ዛሬ እንኳን ደስ ብሎኝ አያውቅም። እኔ የምልሽ ነጃ አንቺ ነጃ ኧረ እያለቀስሽ ነው? ኧረ ለምን ደግሞ አለቅሰው እንዴ? ይኸው እያለቀስሽ ሄደ እንዴ? ኧረ አንቺ ሴት ስሚ፣ ይኸውልሽ ኧረ እኔ እንትኑ እኮ ነው የነገርኩሽ፣ ሌላ ምንም አላወራንም። እኔ ድምጿን ስለሰማሁ ነው። ደስ አይልሽም አንቺ? ቆይ የኔ ደስታ ያንቺ ደስታ አይደለም? እኔ ስደሰት መደሰት የለብሽ? ኧረ ነጃ እኔ ምንም አላረኩሽም። ነጃ አንቺ ነጃ ስሚ፣ በቃ ትቼዋለሁ በቃ። እንዴ ኧረ እኔ ቡና አይደለ የፈለግከው? ኧረ ማልቀሱን ተይው፣ እየደበርሽኝ ነው። ኧረ የዛሬን ደስታዬን አታጥፊብኝ። ስሚ ምንድነው ደስታ የምትለኝ? ምን እንዲያደርግልኝ የፈለግከው? እንዴ እኔ ደስ ስላለኝ ነው የነገርኩሽ። ምን ነው ችግር አለው? ነጃ አንቺ ነጃ አጩብኝ። በቃ መጠጣ ከሆነ ቡናን አልፈህ ጠጣ። ይኸውልሽ እኔ እኮ ደስ ስላለኝ ብቻ ነው። ምን ችግር አለው ደስ ካለኝ? እንዴ አሁን እኮ ደስታዬን እያጠፋሽብኝ ነው። አትወጂኝም? በቃ አትወጂኝም ማለት ነው። አየሽ፣ አትወጂኝም ማለት ነው። ለዚህ ይመስለኛል እኔ አሁን ልጅቷ ስትደውል ደስ ያለኝ ለዚህ ይመስለኛል። ቆይ በቃ ጀግኝ ምንድነው? ምን አገባኝ ታዲያ? እኔ ስላንተ ሴት ምን አገባኝ? እንደ ልጅቷ ልኝና ምን ላድርግልህ? እንዴ ትቻለሁ። ኧረ ውሸቴን ነው። ነይ ነጃ ስሚ በቃ እሺ ትቼዋለሁ። በቃ ነይ በቃ ይቅር በቃ ይቅር። ተወኝ በቃ ራሱ ጉዳይ ነው። እኔ ምን አገባኝ? በቃ ሂድልኝ። እንዴ ሂድ በቃ። እሷ ናት ለደስታ የምትሰጥህ ለአንተ። እሺ ነይ አጎትተኝ ነው ልቀቀኝ በቃ። እሺ በቃ ተቀመጪ። አንቺ ደስታ የምትሰጥህ በቃ ሂድ። አዋራዳለህ። እኔ ምንድነው የምትጎትተኝ? በቃ ይቅርታ። እሷ ነች የምታስደስትህ። ሂድ አለቀ እኮ አከተመ። ምንድነው ነን? እሷማ ወንጀል እኮ ናት ግን እንዴ አቃጠለችኝ እኮ ቡና ወጣች። ቆይ ነጃ አንቺ ነጃ ስሚ አንቺ እንዴ አቃጠልሽኝ እኮ ምን ሆነሽ ነው? በቃ እሺ በቃ እሺ ውሸቴን ነው በቃ ውሸቴን ነው። በቃ ውሸቴን ነው። እየቀለድኩብሽ ነው፣ እየተጫወትኩብሽ ነው። እውነት አይደለም፣ ወላሂ እውነት አይደለም። ስሚ እውነት አይደለም። ኦኬ በቃ ይኸው ተመልከቹ ቪዲዮውን። አንቺ በቃ አይደለም፣ በቃ ይኸው ውሸቴን ነው። ስሚ
ውሸቴን አቃጠልሽኝ እኮ እና ምን ላድርግ አንተ ቪዲዮ በቃ እሺ ይቅርታ በቃ ሶሪ ካንቺማ ማንም ይበልጥ የለም እንዴ በቃ እሺ በቃ ሄድልኝ አልኩ ይቅርታ እንዴ የእውነት አለቀሽልኝ አላሁ አክበር እሺ በቃ ቆናንተ መልሽ ይመጣል ነጃ በቃ ይኸው በቃ ታረቅን አይደል በቃ እንታረቅ እንደዚህ ማለት እንደማልወድ ታውቃለህ ይኸውልሽ ካንቺ ውጪ ማለት ነው እንዴ እኔ ካንቺ ውጪ ማንንም እንደማላቅ ታውቂያለሽ ኧረ ምን አይነት ሞኝ ነሽ እንዴ አንቺ አሁን ስታስቢ እኔ እንደዛ አደርጋለሁ አላረግም ግን እኮ አቃተልሽኝ አንቺ ይኸውልሽ ቡናውን እኔ ላይ ምን ስታስቢ ነው ጆሮዬ ውስጥ ሁላ ይኸውልሽ እውነቴን እኮ ነው እቲ ቆይ ስትናደጂ የፈለግሽውን ነገር አንስተሽ ወርውሪ የሚልሽ ነገር እና ምንድነው አንተ እኔ ጋር ቁጭ ብለህ ሌላውን 10 ጊዜ እንዲሆን አይደብርም እንዴ እሺ በቃ ትቼዋለሁ አሁን ይቅርታ ሰላም ባያችሁ ሰላም አለይኩም ባያችሁ ሰራውልሽ ዛሬ ግን እንዴት ነው ተሳካልኝ አለቀስሽ እኮ በቃ ታገርሽ እሺ ቆይ የሆነ ነገር አለ እዚህ ጋር አትቆፍረኝ በቃ ያላንቺ ማን አባቱ ነው የሚያስደስተኝ ማን አባቱ ግን ይኸውልሽ የመለስኩ ይመስለኛል ባለፈው እንደዛ አስደረከሽኝ ያው ቤተሰቦቻችን በቃ እናንተ ብትሆኑ ታረጋላችሁ እንዴ እኔ እዚህ ጋር ቡና አፍልቼለት ልጆቹ ምናምን አሰንቼ ራሴን አሞኛል ምናምን ብሎ ሲዘባርቅብኝ ቡናውን የቀዳውትን ቡና ጥሎ ወጣ እና እኔ እንዴ ምንድነው መሆን ያለብኝ እስቲ እናንተ ብትሆኑ ምንድነው ብታረጉት በጣም ነው የምደብረው ቡናው ቀዝቃዛ ባይሆን ምን ልታረግ የራሱ ጉዳይ ነው ምን አገባኝ አቃጥልሽ ግን በጣም ነው የምደብረው ግነቱ ቡና ቀዝቃዛ ነው ሰው እኮ ለሰው ማሰብ አለበት እንደዛ ጋር ቁጭ ብሎ እሱ እንደደሰ ወይኔ ፊቴ ተቀይሮ ነበር ለትንሽ ጊዜ ነው ተረፍኩ በሱ ዳታ ተረፍኩ ነው ያልኩት አሁን እንሂድ ወደ ቤት እንገባለን ግን ማለት ነው ግን ያቺ ልጅ ሁለተኛ አትደውልም ብትደውልም አትደውልም አብዲ በቃ ከዚህ በኋላ ብዙም ባታወራ ጥሩ ነው ያ ልጅ የሚባል ሴት ልጅ የምትባል ነገር የለችም አልደወለችም አውቄ ነው ልጨውትብሽ ብዬ ነው ግን ይኸውልሽ አገኘውሽ ደካማ ጎንሽን አገኘውሽ ይኸው እንደዛ ነው እንደዛ ነው እንግዲህ ነው በርቺ አይዞሽ ችግር የለውም ጠንከር ማለት ነው እሺ ያው ጠንከር ማለት ነው እንግዲህ ከዚህ ምንድነው የምትማሩት እናንተ ታውቃላችሁ ሰው ሁሉም ሰው በራሱ መንገድ ነው እንትን የሚረዳውና ባል ሚስቱ ጋር ሆኖ ሌላ ሰው ሴት ሲያሞግስ ወይም ደግሞ ሚስቱ ባሏ ጋር ሆና ሌላ ወንድ ቢታሞግስ ይደብራል ጥሩ አይደለም እንዴ ደስታው እኮ በቃ ከተወለደ ቀን ጀምሮ ያልተደሰተ ይመስል ገለፈጠ ምን ላርግ እንዴ በዛ በጣም ደስታ መሰለሽ አቤት ደስ ሲል እኔ በቃ እሺ አሁን ተወኝ ድምጿ ራሱ ያንቺ ቁርጥ ያንቺን ድምጽ አይደል እሺ በቃ ደህና ሆነ እሺ ቀልዴ ነው እንዴ አንቺ ቆይ ምንድነው የብራረክሽው እንዴ ቀልዴን እኮ ነው እሺ አሁን ዝጋ ስልኩን እሺ በቃ እንወዳችኋለን ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ ይውላችሁ እኔ ማለት ነው ቡናው ቀዝቃዛ ባይሆን ኖሮ ወላሂ አቃጥራኝ ነበር እንድስት ነው ማረገው በቁሙ ራሱን እንድስት ነው ማረገው እንደዚህ ከሆነ ራሱ ነው አይደል የጀመረው ችግር የለውም አታረጊም በቃ አንድ ለአንድ ሆነናል በቃ አለቀ ካሁን በኋላ የለማ በቃ እንታረቅ ማለቀ የለም እንታረቃው አፎና ለላ እንታረቅ ለዛሬማ አፎና ለላ አራራም ያፎና ለላ ችግር የለውም በቃ ታርቀናል ካሁን በኋላ እንዴ አይደል ያደረገኝ እኔ እህታችሁ ደግሞ ታቁኛላችሁ ችግር የለውም በቃ ቻው ወዳችኋለሁ መልካም ጊዜ ይሁንላችሁ ደግሞ ይሁን ተለቀሰኝ ታዛዝኝ ፍጡር እኮ ነኝ አቤት ቆንጆ እንጭፍተው ብልብለካ
እሺ እኔ እንዴ ድቅት እልቀስ ልበልልሽ እንግዲህ እሱ ያስችለኝ አቃጥላኝ ነበር ደግሞ ምንም አይደለም በቃ ላይክ ሼር ሰብስክራይብ አድርጉ እሺ እንወዳችኋለን እናመሰግናችኋለን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እኔ ሲመጣ ደግሞ ሰላም አለይኩም ባያችሁ ሌላ ነገር ሲመጣ ደግሞ እንደምናቀው እንመጣው ሲመጣ እንደምናቀው እንመጣለን ሰላም አለይኩም ባያችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቪዲዮ እንደወደዳችሁ ተስፋ እናደርጋለን መልካም ጊዜ ይሁንላችሁ ኮሜንት ላይ ጻፉ ምን እንደተማራችሁ ከዚህ ኮሜንት ጻፉ እንወዳችኋለን ሰላም አለይኩም الحمد لله مسكانا أنت يهون